ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከከፋ ቴሌቪዥን ለሰዓቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኔ አብራችሁን ቆዩ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት 6ኛ ዙር 5ኛ ዓመት 9ኛ መደበኛ ጉባኤውን የካቲት 5 እና 6 እንደሚያካሂድ ተገለጸ። ምክር ቤቱ የ2018 በጀት ዓመት የመጀመሪያ አጋማሽ ያስፈጻሚ አካላት ያፈጻጸም ሪፖርት ማድመጥን ጨምሮ ሌሎች አጀንዳዎች በጉባኤው እንደሚቀርቡ ዋና አፈ ጉባኤ አቶ ወንድሙ ጎርታ ገልጸዋል። ዘገባው የክልሉ መንግስት ኮሚኒኬሽን ቤተልሔም ሮት አቅርባለች። የ2018 ዓመተ ምህረት ግማሽ ዓመት የአስፈጻሚ አካላት ስራ ሪፖርትን ጨምሮ ሌሎች አጀንዳዎች በጉባኤው እንደሚቀርቡ አመላክተዋል። ከጉባኤው አስቀድሞ ምክር ቤቱ በቋሚ ኮሚቴና በጽህፈት ቤት አማካኝነት በግማሽ ዓመት ለማከናወን ካቀዳቸው ተግባራት መካከል በተለይም የድጋፍና ክትትል እንዲሁም የቁጥጥር ስራዎችን በአምስቱም ዘርፍ ሰርቶ ማጠናቀቁን የተከበሩ አፈ ጉባኤ አሳውቀዋል። በተጨማሪ የቋሚ ኮሚቴ ስራ ሪፖርት ተገምግሞ ግብረ መልስ ተሰጥቷል ብለዋል። ከግምገማው በኋላ እንደ ክልል የተያዙ ካፒታል ፕሮጀክቶችን በሚመለከት በተለይ የውሃ የመንገድና የመስኖ አውታሮችን ጨምሮ በርካታ መሰረተ ልማቶች እየተመረቁ ያሉበት ሂደት መኖሩን ጠቁመው ቀሪ ፕሮጀክቶች በተያዘላቸው ጊዜ ተጠናቆ አገልግሎት እንዲሰጡ በትኩረት እንደሚሰሩ ተናግረዋል። የካቲት 4 የተከበሩ የምክር ቤት አባላት፣ አስፈጻሚ አካላትና ጥሪ የተደረገላቸው እንግዶች ጉባኤውን ለመታደም የምክር ቤቱ መቀመጫ ወደ ሆነችው ታርጫ ከተማ የሚገቡ ይሆናል። በመጨረሻም እንግዶች ወደ ብዙሃን ማዕከሏ ታርጫ ሲመጡ የከተማዋ ነዋሪዎችና የሚመለከታቸው የመንግስት አካላት አስፈላጊውን ትብብር በማድረግ አቀባበል እንዲያደርጉ መልእክት አስተላልፈዋል። በመንግስት በጀት ወረዳ ውስጥ የተጀማመሩ የመንገድ ልማት እንቅስቃሴዎች ላይ ማህበረሰቡ የተለመደውን ተሳትፎና ድጋፍ ማድረግ እንዳለበት የጠላ ወረዳ ትራንስፖርትና መንገድ ልማት ጽሕፈት ቤት አሳሰበ። በበጀት ዓመቱ 138 ኪሎ ሜትር መንገድ ለመስራት ታቅዶ እየተሰራ መሆኑንም የጽሕፈት ቤት ኃላፊ አቶ ንጉሴ እምሩ ተናግረዋል። አንተነህ ፍቃዱ ተጨማሪ ያለው መንገድ ለሁሉም መሰረተ ልማት አስፈላጊ ነገር ነው ማለት ይቻላል። በዚህ መሰረት መንግስት ማህበረሰቡን በማስተባበር የመንገድ ስራን በትኩረት እየሰራ ይገኛል። የጠላ ወረዳን በበኩሉ ማህበረሰብ ክፍሎችን በማስተባበር ወረዳ ውስጥ ያሉ የመንገድ ስራዎችን እያፋጠነ ይገኛል። የወረዳ ትራንስፖርት እና መንገድ ልማት ጽሕፈት ቤት ኃላፊው ከጣቢያችን ጋር ባደረጉት ቆይታ በወረዳ ውስጥ እየተከናወኑ ያሉ የመንገድ ስራዎችን ተናግረዋል። እንደ ጠላ ወረዳ ከመንገድ ተደራሽ ቀበሌን ከቀበሌ የማገናኘት ስራ ልዩ ትኩረት ተሰጥቶ በማህበረሰቡም በወረዳ መንግስትም ልዩ ትኩረት ተሰጥቶ እየተሰራበት ነው ያለው። ይሄኛው ከዛ ተነስቶ ህብረተሰብን ባሳተፈ ሁኔታ መንግስት የህብረተሰብን ጥያቄ ለመመለስ ብዙ ጊዜ ሰጥቶ እየሰራ ያለበት ሁኔታ አለ። ለዚህ ከዚህ የተነሳው ማህበረሰቡ አስፈላጊውን የሆነውን ለሱ የተሰጠውን ነገር ያደርጋል። መንግስትም ደግሞ አስፈላጊ የሆነውን ድጋፍ ልዩ ትኩረት በማድረግ እስከ ታች ማህበረሰቡ ውስጥ ገብቶ በማወያየት እየተሰራ ያለበት ሁኔታ ነው ያለው። እንደ 2018 በጀት ዓመት በጠላ ወረዳ መንገድ እና ትራንስፖርት ጽሕፈት ቤት እቅድ ያዝ ነው 2 ፕሮጀክት ነው ያዝ ነው። አንደኛው ያው ይሄኛው ነው ከኦዳ ሺዳ መንገድ ነው። ይሄ 22.5 ኪሎ ሜትር ነው የሚይዘው 22.5 ኪሎ ሜትር የሚሸፍን 4ቱን ቀበሌ የሚያማክል እና 4ቱ ቀበሌ ላይ ያሉ ነገሮችን ሙሉ መሰረተ ልማትን አሟልቶ 21 ሚሊዮን ከማህበረሰቡ በመሰብሰብ መንገዱን ለማሰራት ልዩ ትኩረት አድርጎ የወረዳ መንግስትም ንቅናቄ በመፍጠር እስከ ታችኛው ማህበረሰብም አምኖ እየሰራ ያለበት ሁኔታ ነው ያለው። ደግሞ አርሶ አደሩም ልዩ ትኩረት ሰጥቶ ገንዘቡን ሰጥቶ 21 ሚሊዮን ነው እቅዳችን ከማህበረሰቡ የሚሰበሰበው። ከዛ በተጨማሪ የወረዳ መንግስትም ከፍተኛ ድጋፍ በማድረግ የማሽን አቅርቦት ላይ ድጋፍ በማድረግ በበጀት በመደገፍ ባለሙያ በመደገፍ ንቅናቄ በማድረግ እየሰራ ያለባቸው ሁኔታዎች አሉና ሁለተኛ ፕሮጀክታችን ከያማ ሻዳ ነው። ከያማ ሻዳ 5.77 ኪሎ ሜትር ለመስራት የተአቅዶ እስከ ሾሻሞጎ የከፋ ነገስታት ቦታ ድረስ 2.4 ኪሎ ሜትር ከፍታና አፈር ኮረት የማስቀመጥ ስራ የተሰራበት ሁኔታ አለ።
እስከ 2.4 ኪሎ ሜትር ድረስ ኮረት ለብሷል። ከፍታው ተሰርቷል። ቀሪዎችን ለማሰራት ወረዳው መንግስትም ትኩረት ሰጥቶ ማህበረሰቡም እየሰራ ያለበት ሁኔታ አለ። የጽህፈት ቤቱ ኃላፊው አክለው በዘንድሮ በጀት ዓመት 138 ኪሎ ሜትር መንገድ ለመስራት የታቀደ መሆኑን ተናግረው እስካሁን ያለውን አፈጻጸም አንስተዋል። 148 ኪሎ ሜትር የገጠር መንገድ ቀበሌን ከቀበሌ ለማድረግ ከፈታ የታቀደው ከ148ቱ 31.5 ኪሎ ሜትር በገጠር መንገድ የተሰራበት ሁኔታ በህብረተሰብ ተሳትፎ በገጠር መንገድ በተለያዩ ከፈራል የሚመጡ መንገዶችን የማገናኘት ሁኔታ የተሰራበት አለ። ያውም ከኦዳ ገባላ ከኦዳ ቀሺ ከቱራ ቀሺ እና ከያማ እነዚህ ተደራሽነት ያለበት አለ። የመንገድ ሽፋን ባለበት ሁኔታ በተመለከተ ዘንድሮ ያው ይሄን ከጨረስን ኦሬዲ ይሄኛው መንገድ በጠሎ ወረዳ የመንገድ አገልግሎት የማያገኝ ቀበሌ አይኖርም። ይሄ መንገድ 22 ኪሎ ሜትርን የምንጨርስ ከሆነ ሁሉም ቀበሌዎቻችን የመንገድ ተደራሽ ይሆንላቸዋል የሚል ነገር አለና ኦሬዲ ያው 138 ኪሎ ሜትር ነው በዲዛይን እስካሁን እንደ ወረዳ 31.5 ኪሎ ሜትር አገልግሎት ዲዛይን በተቋም የለየናቸው ያስቀመጥናቸው አሉ። 31.5 ኪሎ ሜትር ፐርሰንት ላይ እንደ ወረዳ ሽፋኑ አለ ማለት ነው። ለልማት ስራዎች ማህበረሰቡ እያደረገ ያለው እንቅስቃሴ እና ተሳትፎ የሚያስመሰግን ነው ብለዋል። ማህበረሰቡ ሁሉም በየቦታ እጅግ በጣም የሆኑ ፍላጎት ነው ያለው። ያው በአንድ አመት ከአንድ ፕሮጀክት እና ከዛ በላይ መስራት ስለማይቻል ነው እንጂ ሁሉም ማህበረሰብ ፍላጎት አለው። ሁሉም ቦታ ላይ አካውንት የተከፈተ አካውንት አለ። ወደ 5 አካውንት የተከፈተ ያለ ቀበሌ ዲዛይን ተነስቶ ማለት ነው። ለምሳሌ ከጠሎ ወረዳ ከዋሻ ቀበሌ ወደ አጣ ወደ ጋዳ የሚወስደው መንገድ ከሻዳ ደግሞ ጀምሮ ወደ መሻ ገራ የሚያወጣ የ12.5 ኪሎ ሜትር የተከፈተ ያለ ከፈታ አለ። እነዛን ደግሞ በቀጣይ አመት በጀት ላይ ከሻዳ ገራመሻ የሚያገናኝ 12.5 ኪሎ ሜትር መንገድ አለና ያንን እቅድ አካል አድርገን የሄድንባቸው ያለው አለ። አካውንት ላይ ቢያንስ ከፍተኛ ብር የያዘ ከኦዳ አቺ ነው አለ። ከኦዳ አቺ ነው የህብረተሰብ ጥያቄ የቀጣይ ገንዘብ አሰባስቦ ያስቀመጠበት ሁኔታ አለ። ቀጣይ ላይ እነዚህን 2 ፕሮጀክት እናሰራለን። ከኦዳ አቺ ነውና ከሻዳ መሻገራ እነዚህን በአጭር ጊዜ ውስጥ እንጨርሳለን የሚል በቀጣይ አመት በጀት ላይ እቅዱ አካል አድርገን እንሄዳለን የሚል ነገር አለኝ። ኃላፊው አያይዘው በወረዳ ውስጥ የተሰሩ ያሉ የልማት ስራዎችን ማህበረሰቡ የተለመደውን ድጋፍ በማድረግ ከመንግስት ጎን እንዲሆንም ጠይቀዋል። ማህበረሰቡ በይሄን እድል ተጠቅሞ የመንገድ ተደራሽነትን እንዲሳተፍ ከመንግስት ጎን እንዲቆም በሁሉም ተሳትፎ እነዛን በማከለ ሁኔታ የህዝቡ አስፈላጊውን ድጋፍ ከመንግስት ጎን መቆም አለበት። ከልማት መንገድ ሁሉ ልማቶች መሰረት በላይ ስለሆነ አስፈላጊውን ሁሉ ማህበረሰቡ ከመንግስት ጎን ሳይሰስት ምንም ሀብቱንም ንብረቱንም ጉልበቱን ሳይሰስት አስፈላጊውን ሁሉ ድጋፍ ያደርጋል። ፓርቲውም እንደ ተቋምም እኛ አስፈላጊውን ይሆን እቅድ ይዘን ከነሱ አስፈላጊውን የሆነ ሙያ ድጋፍ ታች ያወረድን አስፈላጊውን መንገድ ወደ ታች እናወርዳለን የሚል ጸና እምነት አለኝ የሚል ነገር ነው አለኝ። በወረዳው የንጹህ መጠጥ ውሃ ተደራሽነትን ለማሳደግ እየሰራ መሆኑን የጨታ ወረዳ ውሃ ማዕድንና ኢነርጂ ጽሕፈት ቤት አስታወቀ። አስተያየታቸውን ያጋሩ ነዋሪዎችም የንጹህ መጠጥ ውሃ ችግር እየተቃለለላቸው መምጣቱን ገልጸዋል። ዘገባ የባልደረባችን ሀብታሙ ወልደ ስላሴ ነው። አማኑኤል ግንፍ ያቀርበዋል። በወረዳው የንጹህ መጠጥ ውሃ ሽፋን 20.81% መድረሱን የጨታ ወረዳ ውሃ ማዕድንና ኢነርጂ ጽሕፈት ቤት ምክትል ኃላፊ አቶ ዋለልኝ መንግስቱ ተናግሯል። ባለፉት 2 ዓመታት የሻማ ከተማ ነዋሪዎችን የንጹህ መጠጥ ውሃ ተጠቃሚ ለማድረግ 12 ቦኖችን በመገንባትና ቤት ለቤት መዘርጋት ስራ መሰራቱንም ጠቅሰዋል። በቀጣይ በወረዳው የውሃ ሽፋን ለማሳደግ የተለያዩ ፕሮጀክቶችን በማፈላለግ እንደሚሰራም አመላክቷል። ንጹህ ውሃ በአግባቡ ለሁሉም ህብረተሰብ መዳረስ እንዲችልና የውሃ ብክነት እንዳይፈጠር ህብረተሰቡ መጠበቅና መንከባከብ እንዳለበት ኃላፊው አሳስቧል። የወረዳው የንጹህ መጠጥ ውሃ አቅርቦት ባለሙያ ወይዘሪት አስቴር ኃይሌ በበኩላቸው የማህበረሰቡን የውሃ ፍላጎት መሰረት በማድረግ የተሰራ ነውም ብለዋል። ይህ ውሃ የአካባቢው ህብረተሰብ ቀደም ሲል ሲያባክን የነበረውን ጊዜና
ጉልበት በመጠኑ የቀነሰ መሆኑም ተናግሯል። የሸማ ከተማ ነዋሪ ወይዘሮ ጽገሬዳ በሊሁ፣ አቶ አጥናፉ አለማዮና ወይዘሮ አባይነሽ ወዳጆ እንዳሉት የንጹህ መጠጥ ውሃ ተጠቃሚ በመሆናቸው የተሰማቸውን ደስታ ገልጸዋል። ከዚህ ቀደም ከፍተኛ የውሃ ችግር እንደነበር ጠቅሰው የንጹህ መጠጥ ውሃ ተጠቃሚ መሆናቸው ማህበራዊ ችግራቸው እንደፈታላቸው ነዋሪዎቹ አስረድተዋል። ለረጅም ዓመታት ውሃ ለመቅዳት ሩቅ መንገድ በመጓዝ የሚያባክኑትን ጊዜና ጉልበት ሙሉ በሙሉ ያስቀረ መሆኑንም ገልጸዋል። የረጅም ጊዜ የመልካም አስተዳደር ጥያቄ ሆኖ የቆየው የቦባ ገጫ ንጹህ መጠጥ ውሃ ፕሮጀክት ተመርቆ አገልግሎት መስጠት በመጀመሩ መደሰታቸውን ተጠቃሚዎች ተናገሩ። ህብረተሰቡ የተገነባውን የውሃ መስመር በአግባቡ ጠብቆ መጠቀም እንዳለበትም አስተያየት ሰጪዎቹ ጠይቀዋል። ዘገባው የካፋ ዞን መንግስት ኮሚኒኬሽን ነው፣ እንደሚከተለው ይቀርባል። በክልሉ መንግስት በተደረገው ከ27 ሚሊዮን ብር በላይ ድጋፍ ከ6000 በላይ ነዋሪዎችን ተጠቃሚ ሊያደርግ የሚችል የቦባ ገጫ ንጹህ መጠጥ ውሃ ፕሮጀክት ተመርቆ አገልግሎት መስጠት ጀምሯል። ፕሮጀክቱ ተመርቆ አገልግሎት መስጠት መጀመሩ የረጅም ጊዜ መልካም አስተዳደር ጥያቄን የፈታ መሆኑን አስተያየታቸውን የሰጡ ተጠቃሚዎች ተናግረዋል። የቦባ ገጫ ከተማ ነዋሪ የሆኑት ወይዘሮ አስቴር አምባዬ በአካባቢያቸው የንጹህ መጠጥ ውሃ አቅርቦት ባለመኖሩ በከፍተኛ እንግልት ውስጥ ማለፋቸውን ገልጸዋል። በንጹህ መጠጥ ውሃ እጥረት ምክንያት በይበልጥ የሚሰቃዩት እናቶችና ህጻናት መሆናቸው የገለጹት ወይዘሮ አስቴር የውሃ ፕሮጀክት ተመርቆ አገልግሎት መስጠቱ የእናቶችና ህጻናትን ስቃይ የሚያስቀር እንደሆነ ገልጸዋል። ሌላኛው አስተያየት ሰጪ መምህር ደረጀ ደምሴ በበኩላቸው የውሃ ፕሮጀክቱ በከተማ የሚገኙ ትምህርት ቤቶችን ተጠቃሚ ለማድረግ 2 በሆኑ በትምህርት ቤቶች መገንባቱን ጠቁመዋል። ይህ የውሃ አቅርቦት ለተማሪዎችና ለመምህራን ከሚሰጡ አገልግሎት ባሻገር የተግባር ተኮር ትምህርቶችን ለማስፋፋት ትልቅ አስተዋጽኦ ይኖረዋል ብለዋል። የከተማ ነዋሪ አቶ አክሊሉ ገብረ ማርያም በበኩላቸው ጥያቄው በየደረጃው ለመንግስት ሲቀርብ መቆየቱን ገልጸው መንግስት ለህዝብ ተጠቃሚነት በሰጠው ትኩረት ግንባታው ተጠናቆ አገልግሎት በመጀመሩ መደሰታቸውን ገልጸዋል። ሆቴሎችና ሌሎች አገልግሎት ሰጪ ተቋማት የውሃ ፍላጎታቸው ከፍተኛ መሆኑን የገለጹት አቶ አክሊሉ የውሃ ፕሮጀክት መመረቁ የንግድ ተቋማትን በማነቃቀት ለከተማው እድገት የራሱ ድርሻ ይኖረዋል ብለዋል። ማህበረሰቡ የተገነባውን የውሃ መስመር በአግባቡ ጠብቆ መጠቀም እንደሚገባ አስተያየት ሰጪዎቹ አሳስበዋል። ላለፉት 4 ዓመታት ለተጨማሪ 490 ሺህ ነዋሪዎች የንጹህ መጠጥ ውሃ ማድረስ እንደተቻለ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ውሃ ማዕድንና ኢነርጂ ቢሮ ገለጸ። የቢሮ ኃላፊ የሆኑት ኢንጂነር በየነ በላቸው የንጹህ መጠጥ ውሃ ከፍተኛ ኢንቨስትመንት የሚጠይቅ በመሆኑ የተለያዩ አጋር አካላት ድጋፍ ተጠናክሮ መቀጠል እንዳለበት ጠይቀዋል። ዘገባ የክልሉ መንግስት ኮሚኒኬሽን ነው፣ በቴሌምሩ ታቀርባለች። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ውሃ ማዕድንና ኢነርጂ ቢሮ ኃላፊ ኢንጂነር በየነ በላቸው በክልሉ የንጹህ መጠጥ ውሃና ሌሎች መሰረተ ልማት አነስተኛ እንደነበር ለክልሉ መንግስት ኮሚኒኬሽን ቢሮ ገልጸዋል። የክልሉ መንግስት ችግሩን ለመቅረፍ በወሰደው ልዩ እርምጃ በክልሉ የንጹህ መጠጥ ውሃና ሌሎች መሰረተ ልማት ተደራሽነት እያደገ መምጣቱን ገልጸዋል። ተጀምሮ ያልተጠናቀቁ የውሃ ፕሮጀክቶችን ለማጠናቀቅና በክልሉ መንግስት ልዩ በጀት ድጎማ የተለያዩ የንጹህ መጠጥ ውሃ ፕሮጀክቶች ለመገንባት በተወሰደው ልዩ እርምጃ የተለያዩ የንጹህ መጠጥ ውሃ ፕሮጀክቶች ተመርቀው አገልግሎት እየሰጡ እንደሆነ ጠቁመዋል። የተለያዩ የውሃ ፕሮጀክቶች መመረቅ የክልሉን የውሃ ሽፋንና የተጠቃሚዎች ቁጥር እያሳደገ ይገኛል ብለዋል። ክልሉ ላለፉት 4 ዓመታት በሰራው ስራ ተጨማሪ 490 ሺህ ነዋሪዎችን የንጹህ መጠጥ ውሃ ተጠቃሚ ማድረግ እንደተቻለ ገልጸው የተደራሽነት ሽፋኑን ወደ 43 ከመቶ ማድረስ ተችሏል ብለዋል። በክልሉ በቦንጋ ሚዛንና በሌሎች ትላልቅ ከተሞች ከነዋሪዎች ቁጥር መጨመር ጋር ተያይዞ የውሃ እጥረት እንደሚታይ የገለጹት ኃላፊው ለችግሮቹ ዘላቂ መፍትሄ ለማምጣት ጥናቶች ተጠናቀው ከተለያዩ አጋር አካላት ጋር ውይይት እየተካሄደ ይገኛል ብለዋል። በንጹህ መጠጥ ውሃና በሌሎች መሰረተ ልማት ግንባታዎች የህብረተሰብ ተሳትፎ በከፍተኛ ሁኔታ እያደገ በመምጣቱ ምስጋናቸውን አቅርበው አሁንም ለጋራ ተጠቃሚነት እጅ ላይ ተያይዞ መስራት እንደሚገባ አሳስበዋል። የንጹህ መጠጥ ውሃ ግንባታ ከፍተኛ ኢንቨስትመንት እንደሚጠይቅ ያብራሩት ኃላፊው የተለያዩ አጋር አካላት ለንጹህ መጠጥ ውሃ ግንባታ የሚያደርጉትን ድጋፍ አጠናክሮ እንዲያስቀጥሉ ጠይቀዋል። 7ኛው ጠቅላላ ምርጫ ዲሞክራሲያዊና ፍትሃዊ ሆኖ መጠናቀቅ የታፈረች የተከበረችና ገናና የሀገረ መንግስት ግንባታውን እውን የሚያደርግ ነው ሲሉ አቶ አንድነት አሸናፊ ተናገሩ። ተፎካካሪ የፖለቲካ ፓርቲ አመራሮች በበኩላቸው የምንሰራው ለአንድ ሀገር ሰላም፣ እድገትና ብልጽግና በመሆኑ ለሁሉም የፖለቲካ ፓርቲዎች ተገቢውን ጥበቃና ድጋፍ ሊሰጥ ይገባል ብሏል። ዘገባው የክልል መንግስት ኮሚኒኬሽን ቢሮ ነው። አማኑኤል ክንፈ ያቀርበዋል። በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ከክልሉ ሰላምና ጸጥታ ቢሮ ጋር በመተባበር በሚዛን አማን የተካሄደው የስልጠናና የምክክር መድረክ በበርካታ ሀሳቦች ላይ በመግባባት ተጠናቋል። በመድረኩ የተሳተፉት የተፎካካሪ ፓርቲ አመራሮች እንደተናገሩት የተቋቋመው የጋራ ምክር ቤት ምርጫው
ፍትሃዊ፣ ሰላማዊና ዲሞክራሲያዊ እንዲሆን እየሰራ ያለበት መንገድ የሚደነቅም ነው ብለዋል። ካለፉት ዓመታት የምርጫ ሂደቶች ብዙ ትምህርቶችን መውሰድ ይገባል ያሉት አስተያየት ሰጪዎቹ አሁን ላይ ገዢው ፓርቲ የምርጫ ምህዳሩን የማስፋትና ከፖለቲካ ፓርቲዎች ጋር እየፈጠረ ያለው ጤናማ የስራ ግንኙነት ተጠናክሮ ሊቀጥል ይገባልም ብለዋል። የምርጫ ወቅት እየደረሰ በመሆኑ የምርጫ ማስፈጸሚያ በጀቶች በፍጥነት እንዲወርዱና የመራጮች ምዝገባ እንዲጀመርም ጠይቋል። የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አንድነት አሸናፊ እንደገለጹት ጠቅላላ ምርጫው ፍጹም ሰላማዊ ሆኖ እንዲጠናቀቅ የጸጥታ መዋቅሩ ከወትሮ በተለየ ዝግጁነት ይሰራልም ብለዋል። ለሁሉም የፖለቲካ ፓርቲዎች እኩል እይታና ድጋፍ እንሰጣለን ሲሉም ኃላፊው ገልጸዋል። አሁን ላይ እንደ ክልል አስተማማኝ ሰላም ያለ በመሆኑ ምርጫው በሰላም ይካሄዳልም ብለዋል። የሀገሪቱን ህገ መንግስት፣ የምርጫ ስነ ምግባር ደንብና የጋራ የቃል ኪዳን ሰነዱን አክብረው ለሚሰሩ ምህዳሩ ሰፊ ነው ብለዋል። ምርጫው ሰላማዊ ሆኖ መጠናቀቅ ከአንድ የፖለቲካ ፓርቲ ማሸነፍ በላይ ነው ብለዋል። የጥላቻ ንግግር፣ የጥላቻ ቅስቀሳ፣ ሐሰተኛ መረጃ ማሰራጨት፣ የውስጥ ክፍፍል፣ ተመራጮችን ማዋከብ፣ ቀድሞ የምርጫ ውጤትን ማወጅ ሁኔታዎችን ምርጫው ሰላማዊና ፍትሃዊ እንዳይሆኑ እንቅፋቶች ናቸው ብለዋል። የትኛውም አይነት ምርጫውን የሚያውኩ ድርጊቶች ሲታዩ የጸጥታ መዋቅሩ ተገቢውን እርምጃ እየወሰደ ያስተካክላልም ብለዋል። የክልል የፖለቲካ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢ አቶ ግርማ ባሻ እንደገለጹት ሁሉም የፖለቲካ ፓርቲዎች በሰለጠነ መንገድና የምርጫ ስነ ምግባር ደንቡንና የጋራ የቃል ኪዳን ሰነዱን አክብረው ሊሰሩ ይገባልም ብለዋል። የጋራ ምክር ቤቱም ችግሮች ሳይሰፉ በጋራ የተነጋገሩ ለመፍታት የተቋቋመ በመሆኑ ትኩረት ሰጥቶ ሊሰራ ይገባልም ብለዋል። በመድረኩ በሀገር አቀፍና በክልል ደረጃ የሚሳተፉ የፓርቲ አመራሮችና የጸጥታ መዋቅር ከፍተኛ አመራሮች ተሳታፊ ሆነዋል ሲል ቤንች ሸኮ ቴሌቪዥን ዘግቧል። የሌማት ትሩፋትን ግብ ማሳካት እንዲቻል በንዑስ ተፋሰስ ክልል ላሉ የወተት መንደሮች 10 የተሻሉ ኮርማዎች ማስረከቡን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ግብርና ቢሮ አስታወቀ። ቢሮው ከዘላቂ መሬት አያያዝ ፕሮግራም ጋር በመተባበር የገዛቸውን ኮርማዎች ለወተት መንደሮች መስጠቱን የተገለጸው። ዘገባ የክልሉ መንግስት ኮሚኒኬሽን ቢሮ ነው፣ እንደሚከተለው ይቀርባል። የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አማካሪና የግብርና ጽሕፈት ቤት ኃላፊ አቶ ዮሐንስ መላኩ በመርሃ ግብሩ ላይ መመሪያ በሰጡበት ወቅት እንዳሉት የተፋሰስ ልማትን ከሌማት ትሩፋት ጋር በማቀናጀት የሌማት ትሩፋት ኢኒሼቲቭ ከማሳደግ ባለፈ የተሻሻሉ እንስሳት ዝርያን በከፍተኛ ሁኔታ ለማሳደግ ይረዳል ብለዋል። አንዱን ኮርማ በ150 ሺህ ብር ሂሳብ መገዛቱን ጠቅሰው ይህ ተግባር የተጀመረውን የመንግስት ኢኒሼቲቭ ከዳር ለማድረስና የህብረተሰቡን ተጠቃሚነት የሚያረጋግጥ በመሆኑ ድጋፍና ክትትል እንደሚደረግ ተናግረዋል። ዩኒቨርሲቲ እንስሳት ብዜት ማዕከል የተሻሻሉ ዝርያዎችን በድጋፍና በግዢ መልኩ እያቀረበ ላለው ተግባርም አመስግነዋል። በ5 ወረዳዎች በሚገኙ 10 የሌማት መንደሮች የተገዙ የተሻሉ ኮርማዎች በአመት 2160 ግደሮችን የሚያጠቁ ሲሆን በየአመቱ 2160 የተሻሻለ ዝርያ ያላቸው ጥጃዎች ይገኛሉ ያሉት የቢሮ ምክትል ኃላፊና የእንስሳትና አሳ ሀብት ልማት ዘርፍ ኃላፊ አቶ ታመነ በቀለ ናቸው። በዚህም መሰረት በቀጣይ 2 አመታት የተሻሻሉ እንስሳት ቁጥርን በ2018 ዓ.ም 289 ከነበረ በ2020 ዓመተ ምህረት 6480 በላይ ለማድረስ የሚያስችል መሆኑን ጠቅሰው ይህ ፕሮጀክት 505 ወንዶችና 48 ሴት አርቢዎችን ተጠቃሚ ያደርጋል ብለዋል። በቢሮ የዘላቂ መሬት አያያዝ ፕሮግራም አስተባባሪ አቶ ናርዶስ ታከለ በበኩላቸው በዘላቂ የመሬት አያያዝ ልማት በመኖ ልማት ላይ ከፍተኛ ንቅናቄ ተደርጎ ውጤታማ መሆን በመቻሉ የመኖ ልማት ፍላጎት ላረጋገጡ መንደሮች የተሻሉ ኮርማዎችን ለመግዛት መቻሉን አስረድተው ለስራው መሳካት ባለሙያ በመመደብ የተጠናከረ ድጋፍና ክትትል እንደሚደረግ ገልጸዋል። የቦንጋ ዩኒቨርሲቲ እንስሳት ሀብት ልማት ዳይሬክቶሬት ዳይሬክተር ዶክተር ፍስሐ መንግስቴ እንደተናገሩት ኮርማዎቹ የምርምር ውጤቶች ስለሆኑ መንግስት የጀመረውን ኢኒሼቲቭ ሂደት ለማፋጠን ይረዳል ብለዋል። ለእነዚህ ኮርማዎች ከፍተኛ ክትትል ሲደረግ መቆየቱን ጠቅሰው ለውጤታማነቱም የሕክምናና የመኖ አገልግሎት ላይ ጥንቃቄ ማድረግ እንደሚገባም አስገንዝበዋል። ሩሲያ በአንድ ጀንበር በተለያዩ የዩክሬን ክልሎች ላይ ጥቃት መሰንዘሯ ተነገረ። ጥቃቱን ተከትሎ የዩክሬን የውጭ ጉዳይ ሚኒስትር አንድሬ ሲባ የሰላም ድርድር እንዲፋጠን ጥሪ አቅርበዋል። ምንጫችን ሮይተርስ ነው። ምረታ ብራኑ ታቀርባለች። በተባበሩት የአረብ ኤሚሬቶች ውስጥ የተካሄደው የሩሲያና የዩክሬን የሰላም ስምምነት ውይይት መቋጫውን አላገኘም። ሆኖም ግን የወታደራዊ እርምጃዎችና የሰው ሀብት ልውውጥ፣ የኒውክሌር ኃይል ተቋማት መቆጣጠርና የሰላም ሂደትና ቀጣይ ውይይት ሂደት ላይ ከስምምነት ተደርሷል። የዩክሬን የውጭ ጉዳይ ሚኒስቴር አንድሪ ሲባ ለሮይተርስ እንደተናገሩት የሰላም ድርድሩ እንዲፋጠን ጥሪ አቅርበዋል። ዩክሬን በአንድ ሌሊት ከባድ የሩሲያ ጥቃቶች ደርሶባታል። 101 ሰው አልባ አውሮፕላኖች ጥቃት ሲያካሂዱ የምስራቃዊ ክልል የምትገኘው ዶኔትስክ ላይ አንድ ሰው ገድለዋል።
ይህ ጥቃት ሩሲያ በዩክሬን የኢነርጂ መሰረተ ልማቶች ላይ ሌላ መጠነ ሰፊ ጥቃት ከከፈተች ከ24 ሰዓት ገደማ በኋላ የተደረገ ሲሆን ይህም ብዙ የዩክሬናውያን ይህ አስቸጋሪ የበረዶማ ጊዜን ማሞቂያ እንዳይጠቀሙ አድርጓቸዋል። ሩሲያ ከ400 በላይ ሰው አልባ አውሮፕላኖችና 40 ሚሳኤሎችን ለጥቃቱ ተጠቅማለች። የዩክሬኑ የውጭ ጉዳይ ሚኒስተር ከሮይተርስ ጋር በነበራቸው ቆይታ እንደተናገሩት በአሜሪካ አደራዳሪነት እየተካሄደ ስላለው የሶስትዮሽ የሰላም ድርድር ስምምነት ላይ ለመድረስ ጥረት መደረግ አለበት ብለዋል። የተወደዳችሁ የከፋ ቴሌቪዥን ተመልካቾቻችን ከከፋ ቴሌቪዥን ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ አደረኩኝ። ቀሪ ጣቢያችን መስናዶች ይቀጥላሉ። በእኔ በኩል መልካም ጊዜ